ለመዳናችን ምክንያት እሷ ናት። እፍረታችን በሷ ምክንያት ነው የተወገደው የራቀው። ይሄ ደግሞ ክህደት ነው በፍጹም። ይሄ ያልገባቸው ሰዎች ግን ብዙ ይናገራሉ። እግዚአብሔር ልቡና ሰጥቶ ይመልስልን። አናፍርባትም። ስሟ ሲጠራ ደስ አይላቸውም፣ በፍጹም ደስ አይላቸውም። ወደው አይደለም፣ ርኩስ መንፈስ ነው የሚጫወትባቸው። እግዚአብሔር ልብ ይስጣቸው። በጣም የሚያስገርመው ነገር በኢትዮጵያ የጌታ እናት ቅድስት ድንግል ማርያም የምትወደድ አማኝ ቅድስት እናት ናት። ነገር ግን በዚህ የእግዚአብሔር ቃል ውስጥ አንድም ቦታ ቤዛ ተብላ ተጠራች። አንድም ቦታ። ይሄ አስገራሚ ነው። መጽሐፍ ቅዱስ ተሳስቷል፣ የእግዚአብሔር መንፈስ ተሳስቷል። እኛ ምን ጨምረው? ወገኖቼ ሆይ በተረት ተረት መመላለስ ዘመንና ጊዜ ድል የሰጣቸውን ሰዎች ጆሮ በማድመጥ ወደ ጨለማው መንገዳት ይቅርብን። መርገመ ሥጋ መርገመ ነፍስ የሌለባት ብትሆን ለምን እሷ ቤዛ አትሆንም? የሚፈለገው እኮ ጻድቅ ነው፣ ንጹህ እኮ ነው የሚፈለገው። ከአባትና ከእናቷ ንጹህ ሆና ብትወለድ ኖሮ ለምን እሷ አትሞትም ነበር? ለሰው ቤዛነት እኮ አንዱ የሚጠይቀው መስፈርት ሰው መሆንና ንጹህ መሆን ነው። ሰው ናት። አዎ ንጹህ ብትሆን ለምን አልሞተችም? ለምን የእግዚአብሔር ልጅ ከሰማይ መጣ እሷ እያለች? ተው እንጂ የእግዚአብሔርን የማዳን እቅድ በዜሮ አናባዛው። ይሄ በጣም ሲሪየስ ኢሹ ነው። አንድ ልጁን ወደ ዓለም የላከው ለምንድን ነው? ጻድቅ የለም አንድስ እንኳ። አሁን እንግዲህ ጽድቅን የምንለካው እንዴት እንደሆነ ተመልከቱ። ሰዎች ከሰዎች ጋር ሲነጻጸሩ ጻድቅ ሊባሉ ይችላሉ። አብርሃም ጻድቅ ተብሏል፣ ሎጥም ጻድቅ ተብሏል። የዮሐንስ እናትና አባት ዘካርያስና ኤልሳቤጥ ጻድቃን ተብለዋል። ጽድቅ ከሰው አንጻር ሲታይ ንጽጽር ይሆንና እከሌ ከከሌ ሊባል ይችላል። ንጽጽር ሲሆን የተሻለ። እግዚአብሔር ግን የጽድቅ ስታንዳርድ ያለው ያም የራሱ መልክ ነው። በእግዚአብሔር መልክ ነው ሰው የተፈጠረው። ያ መልክ ደግሞ ተበላሽቷል። አያችሁ፣ ጻድቅ የለም የሚለን እኮ እግዚአብሔር ቃል እግዚአብሔር የሚፈልገው አይነት ጽድቅ፣ የራሱ የሆነ ጽድቅ፣ በፊቱ ሰዎችን ሊያቆም የሚችል ጽድቅ የለም። ያ ስለሌለ መስሎኝ ኢየሱስ የሞተው።